አንተ ደብሽ ጀምሬ ነበር ችግር ለዛሬ ብቻ ባለፈው ሳምንት ነው የጀመርከው በስማ የምወደው ሰው አንተን በማጣት ምስልሽ ላይ ማዳይ ላይ ሆኜ ማዳይ ላይ ሆኜ ተማሽ 1 2 3 ተመከረ ሰላም እንዴት ናችሁ? እንኳን ወደ እንደኔ ዩቲዩብ ቻናል በሰላም መጣችሁ። ጽፉልኝ አርቲስት እንዴቶች 30 ብር ነው የሰረኩት እኮ ይኸውልሽ። አሁን እንደዚህ አይነት ቺን ተጽኖ ለማለፍ የመጣሽበት መንገድ ይወስነዋል። ቸኮሌትም ሰርቀል ሲበሉ እያየሽ ምናምን አያልሽ ቆቆር በረዶ አካት እሱ ላይ ጋባ እኔ እንጃ ነው አሁን ጊዜ ተጠብቃለ የመብላት የመጠጣት ችግር አለብኝ ያላስብ ችግር ነው። ልጄን አበላሸችብኝ ቢል አንድ ወላጅ ተጠያቂ ነኝ ብለሽ ታስቢያለሽ? አዎ በቃ ይሰድቡሻል፣ ያልሆነ ነገር መልስ ይመልሱልሻል። ስለዚህ እኔ አይመለከተኝም። እንዴት ነው ከዛ ሁሉ ጎዳና ምናምን ተነስቶ ቀጥታ ሚሊዮነር የሆነው ነው? አንድ ሐሳቤን አስጨርሽ። ሞቲቭ የሚያረጉት ሰው ጥያቄን እየጠየቁት ነው ማትመልሽ። የኔን ሐሳብ ጨርሳ ሞቲቭ ማድረግ አትችይም። እኔ ያው ሞቲቭ ማድረግ እፈልጋለሁ። ያ ግን ለዛ ነገር ብቁ መሆን አለብሽ አንቺ። ድንጋይ ላይ ቁጭ ብሎ የሚቅም የነበረ አሁን ቲክቶክ ከፍቶ ይቅማል። ሀሜተኛ ነው ወይ ጀርባሽን ነው የሚወጋሽ ወይ ስትነሽ አይወድም። በፊት ቢሆን ቡና እየተጠጣ እናልሽ ብታየንትና እንዲያርጋ አረብ ሀገር የሚሰሩ እህቶቻችን ወይ ወንድሞቻችን ደካማ ጎናቸው ምንድነው? እድሜያቸውን እየሰጡ እየገባ አዎ፣ ግን እድሜያቸውን የሚሰጡት ብር ለማግኘት ሲሉ ነው። አረብ ሀገር ደርሳ ከመጣች ወዲያው ነው የምትጠለፈው። ወንዶቹ እንደ ስራ አስበውት ነው እንደዚህ የሚያደርጉ ወንዶች እንደ ስራ አስበውት ነው እያደረጉ ያሉት። ከዛ እነዚህ ሰዎች ደግሞ ሌላ ሴት አላቸው። ከዛ ደግሞ ውሸት ነው። አዎ፣ ከግን ሁለተኛ ላይ ስንመጣ ደግሞ ጥፋቱ የሷም ነው። ሁሉም ሰው የራሱ ህልምና ህይወት አለው። ቴንክ ዩ እኔንም ጨምሮ ንገሪኝ እስቲ እና ስትመጪ ከነበረ ስመጣ እኔ በቃ ማለት በጣም አዲስ አበባ በቃ የተለየ ነገር አድርጋ ሲበኔ ነው እየተረገሙ ይዞሽ ሂድ እየተባሉ ስንት እየተባሉ ነው ቆመው ያሉት። ያንን መቋቋም እኔ ስለቻልኩ አንቺ ትችያለሽ ማለት ነው። በቃ ስደቱ ምን እንደሆነ እየተነገረሽ? አዎ እየተነገረሽም ስደቱ ምን እንደሆነ ይነገርሻል አይደል? አዎ እየተነገረሽም ቢሆን ግን ትሄጃለሽ። በሊቢያ አሁን ብዙ ወንዶች ሄደው አይተሻል እንዴት እንደሚከሱ ምግብ ተይዘው እንዴት እንደሚደበደቡ አይገባቸውም። አይገባቸውም። ህመም ላይ ነው። ይሄ ለኔ ህመም ነው። በቂ ነው። ያልፋል። ክፍታፍ የሆነ ሰው አለ። እግሩ የተቆረጠውን ሰው ሄዶ ይጠቁሙኛል። ሲጀምር ለከፋው ሰው ያልፋል አይባው። እንደሱ ለሱ ነው ከሀብታም አሰሪ ከመካከለኛ አሰሪና ዝቅ ካለ አሰሪ በጣም የምትጠይው ነው። አብዛኞቹ ወንዶች ካምፓኒ ላይ ነው የሚሰሩ። ብዙ ጊዜ ግን የሚሸወዱት ለወንድ ልጅ አይመችም ይባላል። አረብ ሀገር በወንዶቹ በኩል የሚደርስባቸው ችግር መከራ ፈተና ምንድነው? ደላለው ሴኩሪቲ ነህ ብሎ ሴኩሪቲ ብሎ 400 ሺህ ብር ምናምን ተቀብሎት ነው የወሰደው። ከዛዛ ግመል ነው ወተት ወዶ አሁን ወተት የሚወድ ከሆነ የልጅ ወተት ከጠጣ ምናምን ወተት ጠጣችብኝ ብሎ ደላላው ከተነገረ ደላላው እዛ ቤት ወተት ጠጣልሽ ከሆነ አያስገቡሽም። ስለዚህ ወተት አልወደውም በይ ይሉሻል። ከዛ አንቺም ወተት አልወደውም ብለሽ ትገቢያለሽ። ያው እንግዲህ ሰራተኛ የሚቀጥሩት ባልዛር ታይት የሚያስቡት አስተሳሰብ ታይት መለብስ አይፈቀድም። ደግሞ ልብስ በየ3 ቀን አንድ ጊዜ መቀየር አለብሽ። ብርም የላቸውም አይሰጥም። ከዛ ደግሞ ጭራሽ ካልሰጧቸው እነዚህ ልጆች ሞዴስ መግዛት አይችሉም። ሻምፖ፣ ቅባት፣ ኮንዲሽነር፣ ሎሽን ገባሽ? ቴኬር ካላደረጉ ከዛ መልሰሽ ትሰድቢያቸዋለሽ አይደል? ወይኔ በጣም ኳስ ጫወት ነበረ። እስማም ኳስ መራገጥ ነው የሚባለው። ማለት ፈሪ ነኝ በጣም። ጥል ያለበት ቦታ አታገኝም። አሁንም እስካሁንም እድሜ አታገኝም። በጣም ነው ጥል የምፈራው። ማንጎ በጣም ነው የምወደው። ግማሹ ተበልቶ ግማሹ ንጹህ ነው። በቃ ቆንጆ ያልተነካላል። ያኛውም አፈር ለብሷል። አላየሁትም እንደዚህ ስል ያችን ላጥ እያደረኩ ወከት ብያለሁ። እየጋጥኩ እየሄድኩ ነው። እናንተ ያድሰው ፓስቲ ደግሞ ስበላ እኔ ሀብታም ቤት ስትሄጂ የምትበይው የለሽም። ቡሌ ይሰጣጥሩ ነው ቡሌያቸው ብሎ የሚጠቁመኝ ሰው አትሊስት ትከራከሪዋለሽ ሁላ። እንደዚህ ነሽ ማን ያለው መቼ ነበር እንደዛ? አየሽ ሞቲቭ አርጉ። ቺርስ ለጤናችን። የኛ ጥፋት ምንድነው? ሴት ልጅ ሴት የምትሆነው ትዳር ይዛ የቤት እመቤት ስትሆን እንጂ ወድጇለሁ እሱ ያኖረኛል ለማንም
ማነሽ አንቺ ማን ስለሆንሽ? እንግዲህ እኔ አርቲስት ሶኒያ ነው ይልባላለሁ። ሰብስክራይብ፣ ኮሜንት፣ ላይክ አድርጉልን። ቤተሰቡ ነው በቃ ምንድነው ቀልጠፍ በሉ። ሰብስክራይብ ንክት አርጋችሁ እልፍ ሰብስክራይብ አርጉ በቃ ሰብስክራይብ በቃ ባይ ችግር የለውም ይገባችኋል። ሰብስክራይብ አርጉ። የመደወል ምልክቱን ተጫኑ። እንደኔ